መክሊት ተረጋጊ። እኔ አንቺን ለመርዳት እየሞከርኩ ነው እኮ። ቤቴን ሰብረ በመግባት ነው የምታግዘኝ? አሁን ሰለችሽኝ እንዴ? ካመንሽ መኝ፣ ካላመንሽ ደግሞ ከዚህ ነገር አስውጪኝ። ስተውን ግን እንዴት ነው? ትወና እግር አውጥታ ነፍስ ዘርታየው እና ምን ይሻላል? በየቀኑ ሰላም መንሳት። በጣም እየፈራው ነው። በር ተንኳኩቶ ስከፍት ማንም የለም። በቃ እሱ ነው የሚሆነው። ማን? ተረጋጊ ተረጋጊ። አምኜ ነበር። እሺ ውሻ ነህ። ልቀቀኝ 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 እኮ። እረፍ ያልኩሽ እኮ መክሊት፣ ልቀቀኝ። እረፍ ያልኩሽ እኮ። በጣም አምኜ ነበር። እሺ ከሃዲ ነህ። ተረጋጊ ያልኩሽ እኮ። እንዴት እንደዚህ ታደርገኛለህ? መክሊት ተረጋጊ። እኔ አንቺን ለመርዳት እየሞከርኩ ነው እኮ። ቤቴን ሰብረ በመግባት ነው የምታግዘኝ? አሁን ሰለችሽኝ እንዴ? ካመንሽ መኝ፣ ካላመንሽ ደግሞ ከዚህ ነገር አስውጪኝ። ምን ማለት ነው? ትሰሚኛለሽ? ልጁን የምናተርፍበት አንደኛውና ብቸኛው መንገድ እሷ ከአንቺ የምትፈልገውን ነገር መስጠት ነው እኮ። ምን? ይኸውልሽ ከአንቺ ጋር ትልቅ ሚስጥር አለ። ሚስጥሩን ስትሰጫት ደግሞ ልጁን ለቀዋለሁ ብላለች። አሃ እንደዛ ነው ነገሩ? አዎ ልጁ በጣም አደጋ ላይ ነው። በጣም እያሰቃዩት ነው። ይህ ነገር ተሎ ቢያበቃ አሪፍ ነው። ስለዚህ ነገር ከኔና ከአባቴ በቀር ማንም አያውቅም። አባቴ የሚን ፍራቻ ነው ሸሽቶ ይጣል። ምንድን ነው እሱ? ነገርኛ መክሊት። በጣም ውድ የሆነ ማዕድን ነው። አባቴ ከኔ ተለጥሎ የሚኖርበት ይሄ ነው ምክንያቱ። እንዴት? አባቴ የታወቀ ማዕድን አውጪ ነው። ሁሉም ሰው ደግሞ ለስራ ይፈልገዋል። እና አሁን የት ነው ያለው? አላውቅም። እኔ በነፃነት እንድኖር ነው እሱ እኔን ትቶኝ ሄደው። እና ባለፈው ስለ ማዕድኑ ሳነሳብሽ ለምንድን ነው እንደዛ ያልሽው? አባቴ እኮ ነው ሸሽቶኝ ሄደው። ቆይ እና ምን እንደሆነ የጠበቅከው? ስለዚህ አንቺ ጋር ማዕድኑ አለ ማለት ነው? ወጣ ከዚህ። ምንም አይነት ማዕድን እኔ ጋር የለም። ስለዚህ ልጁ ይሙት? አባቴ ጋር ነው። እባክህ እኔንም ተረዳኝ። ላግዝሽ መስሎኝ አንቺ ሳታቂ ሰርቄ ወስጄ እኮ ልዑልን ላስለቅቀው የነበረው አንቺን እያገዝኩ ስለመሰለኝ። እንደነገርኩ ነው መክሊት ስለዚህ ነገር ጥልቅ ነገር አታውቅም። አባትየው የት ነው ያለው? እሱን አላውቅም። ራሷ መክሊትም አታውቅም። አንተ ይህን ሁሉ እንዴት አወቅ? መክሊት ለእኔ ግልጽ ናት። ስለ ራሷ ታወራኛለች። ግልጽነት? መቼም ይሄ ግልጽነት ከምንም አይነሳም። ምንድን ነው? መቀራረብ ብቻ ነው። እርግጠኛ ነህ መቀራረብ ብቻ ነው ይህን ሁሉ እንድታውቅ ያደረገ? እርግጠኛ ነኝ ስለ አባቱ አድራሻም በደንብ ታውቃለህ። አላውቅም። እምልልሃለሁ። አትማልልኝ፣ አምናሃለሁ። የአባትየውን አድራሻ እንደምታውቅ እርግጠኛ ነኝ። እባክህ ከዚያ አስወጣኝና ሁሉንም አጣርቼ እነግርሃለሁ። ተው እንጂ ከዚህ ላስወጣ ከዛ ታጣራ። በጣም ቀልደኛ ነው። ሰላም ሰላም። ምን እያደረግሽ ነው? ሉሌ ላይ ነው የመጣሁት። አንቺ ጨካኝ አረመኔ! ሉሌ እኔ እኮ በጣም እወድሃለሁ። ኧረ ትወጂኛለሽ? እንደዛ ነው? እባክሽ ልለምንሽ፣ ሕክምና ያስፈልገኛል። ሁላችንም ሕክምና ያስፈልገናል። ስለዚህ አክመኝና አክምሃለሁ።
አንቺ ሰይጣን! ሉሌ ምን ያክል እንደምወድ እያወቅ እንዴት ሰይጣን ትለኛለህ? ከአንተ የሚወጡ እያንዳንዱ ቃላቶቹ ይሰክሩኛል። አፍሽን ዝጊ አስመሳይ። ስለ መውደድ አንቺ እንዳታወሪ። ስለ መወደድ መክሊት ስታወራ ነው የሚገባህ አይደል? ዝም በይ፣ ዝም በይ። አልልም። እኔ እያፈቀርኩት ሰው ወሰደች። ስለዚህ እሷ ራሷ ታድን። ለነገሩ እሷ ለራሷ አታውቅም። አንቺ ዳቢሎስ ምን ልታደርጊያት ነው? የማደርገውን ሉሌ፣ እኔ እኮ ስለማደርገው ነገር ማብራራት አልወድም። ማድረግ ነው የሚቀናኝ። የምትወጂኝ ከሆነ መክሊትን ተያት፣ እኔን እንደፈለግሽ አድርጊኝ። እሺ፣ በሀሳቤ ከተስማማ ምንድን ነው? ህጋዊ ሚስት አድርገህ ተንከባከበኝ። ከዛ በኋላ አስብበታለሁ። አይሆንም። ምርጫ ያንተ ነው። የኔ ሰዎች ከመክሊት ቤት ዙሪያ እንዳሉ ላሳይ እፈልጋለሁ። ምን? እባክሽ ምንም እንዳታደርጊያት እባክሽ። ሉሌ፣ እኔ ክፉ ሰው ነኝ? ለምን ምንም አደርጋታለሁ? እሺ፣ አትጎጃትም? አንተ እኔን ካልጎዳኝ በጭራሽ። እሺ። መክሊት የምትባል ሰው ከህይወት አውጥተህ ትጥላታለህ። ከዛ በህይወት ትኖራለች። ብልጥ መሆን የእሷን መጨረሻ ያፋጥነዋል። አንተ የማንም አይደለም፣ የኔ ብቻ ነህ። እንዳልሽ ያደርጋለሁ። ከዚህ ክፍል ስንወጣ ተጋብተን ነው፣ በህጋዊ መንገድ እዚሁ ክፍል። በነገራችን ላይ ሰው የሚያደርገው ነገር በሙሉ አይመቸኝም። እሺ፣ ግን እኔ ይህንን ሳደርግ እሷን እንደማትጎጃት ምንም ማስተማመኛል? ምንም ማስተማመኛ ያንተ ጸባይ ነው። እሺ ይሁን። ጥሩ፣ እንግዲህ ከተስማማን ወደ ቀጣዩ እርምጃችን። መክሊት፣ እኔ ግን አሁን ላይ በጣም ግራ እያጋባሽኝ ነው። ሚስጥሮችሽ በጣም እየበዙብኝ ነው። እኔ ራሱ በጣም ግራ ግብት ነው ያለኝ። ማድረግ ያለብን ነገር ተማክረን እናደርጋለን። አባቴ ለመማከር የሚሆን ነገር አላስቀምጠልኝም። ህይወቴን ሲኦል ነው ያደረገው። ጭራሽ አሁን ደግሞ መክሊት፣ ልዑል የምትወጂው ሰው ነው እንዴ? እንግዲህ ያው እውነታው እሱ ነው። ምን አይነት እድለኛ ነው! አንቺን የመሰለች ውድ ሴት ወደደችው። እድለኛዋ እኔ ነበርኩኝ፣ ግን አልሆነም። የወደድሽው ነገር ይገዛኛል። አንቺ እኔ ባቶኝም ምርጫሽን ግን አከብራለሁ። ቴዲ፣ አመሰግናለሁ። ሁሌም ከጎንሽ ነኝ። እሺ፣ ተለክስክስ ድምናቦት ሰራለሁ። እገልሃለሁ። እንደዛ አይደለም አልኩሽ እኮ። አንቺ ሴትዮ፣ ቆይ ችግርሽ ምንድን ነው? ለምንድን ነው የማትተይኝ? ሉሊት እንዳለ በምን አውቃለሁ? ሉሊት፣ አትቀልጂ። አንቺ ጋር እንዳለ በደንብ አውቃለሁ። ባይሆን አንቺን ልጠይቅሽ እንጂ። ሉሊት፣ አሁን ከዚህ ቤት በእናትሽ እባክሽ። አልሄድም። አንቺ የሰይጣን ቆራጭ! ሉሊ አንቺ ጋር እንዳለ በደንብ አውቃለሁ። ሉሊ፣ የት ነው ያለው? ሉሊ፣ የት ነው ያለው? ሉሊ፣ ውጭልኝ! ዛሬ እንዳልገልሽ አንቺ ሴት! ኧረ እባክሽ፣ ኧረ ማንም የለም እባክሽ፣ እንውጣ። አንቺ እብድ! ከቤት ውጭልኝ! ፖሊስ ነው እሺ የምጠራው። አስወጣልኝ! ህይወቴን እኮ እንዳለ ሲኦል ነው ያደረኩት።
ሄሎ ሄሎ፣ መክሊት ልዑል ነኝ። ልዑል ይስለ በጭንቀት ልሞት ነው። አዳምጪኝ፣ ነገሮች ተወሳስበዋል። የአባትሽን አድራሻ ካላገኘን ችግር ውስጥ ነው ያለ ነው። እንደማለቅ ታውቂያለሽ? ቆይሽ ነው የምላደው። አላውቅም። የአባትሽ አድራሻ መገኘት አለበት። እባክህ በወንድ ልጅ አምላክ እባክህ እኔም እንደማድረግ ግራ ገብቶኛል። የሆነ ነገር ፈልጊ፣ ያለዛ ዳግም አታይኝ። እባክህ ሉሊ እንደዛ ትበል። ማለት ፈልጌ አይደለም የምለው፣ እያሰቃዩኝ ነው። አሁን ብዙ ማውራት አልችልም። የሆነ ነገር ፍጠሪ በቃ። ይኸውልህ ሉሊ፣ የቻልኩትን ሁሉ አደርጋለሁ። ሉሊ ሉሊ ሄሎ ከአንቺ ውስጥ ግን አደገኛ እሳተ ነበልባል የሆነች ሴት አለች። ሁሉም ሰው ውስጥ አለ። ስተውን ግን እንዴት ነው? ትወና እግር አውጥታ ነፍስ ዘርታየው። ግን ስለተነጋገርነው ጉዳይ ምን አለች? አባቷ የት እንዳለ እንደማታውቅ ነው የነገረችኝ። ታምናታለህ? በጭራሽ አላምናት። እና ምን ይሻላል? በየቀኑ ሰላም መንሳት። እሱማ ግድ ነው። ግን ሎሊት ነው። እኔን እንዴት ትጠይቀኛለህ? ምን አውቃለሁ? ሎሊት እባክሽ ተይ። ያልተፈቀደልን ጥያቄ የምትጠይቅ ከሆነ የሚደርስብን አታውቀው። እሺ ያዋጣል እሱ። እኔ ሎሊት ነኝ። ኧረ እባክሽ ቀልቤን ገፈሽ ልጨርሹ ነው እንዴ? አለህ እንዴ? ምን ቀልብ ያለህ አይመስለኝም ነበረ። አሁንስ አንቺን መልመድ በጣም ትልቅ ተራራ ነው የሚሆንብኝ። ምንም አዲስ ነገር የለውም። ቀስ እያልክ ታየዋለህ። የሚከዳኝን ሰው ነው እንጂ የማይከዳኝን ሰው ምንም አላደርገው። አንቺ ሰው ተወጃለሽ ማለት ነው? ያምወድ አልመስልም? አይመስለኝም። ወድጃለሁ። እኔም እወድሻለሁ። አንተ መላት ታጣብ። እባክህን ፈልገው። እኔ የት ብዬ አገኘዋለሁ? አውቆ የተደበቀን እንዴት ብለን? በጣም ያስፈልገኛል። አሁን በዚህ ሰዓት እኔ በጣም ችግር ውስጥ ነው ያለሁት። ለመጨረሻ ጊዜ እንግዲህ ቁፋሮ ቦታ ላይ በተፈጠረው አለመግባባት እንዳመለጠ ነው የማውቀው። ከዛ ቦታ የት ሊሄድ ይችላል? እሱስ ፈላጊዎቹ ብዙ ናቸው። አባትሽ እኮ በጣም ብልህ ነው፣ የሚገኝ አይደለም። ይህኔ የራሱን ቀይሮ አጠገብሽ ሊሆን ይችላል። አጠገብሽ ሊኖር ይችላል እንዴ? አልገባኝም። አባትሽ የማይሆንለት ያንቺ ነገር ብቻ ነው። ስለ አንቺ አውርቶ አይጠግብም። አንድ ልጁን ትቶ የትም አይሄድ። እና አባትሽ እዚሁ አካባቢ ሊኖር ይችላል ነው የምትለኝ? ስለ አባትሽ ከዚህ በተሻለ የምጠረጥረው ምንም ነገር የለም። እሺ እንዳፍ ያድርገው። አመሰግናለሁ። ምናልባት ግን አዲስ ነገር ካለ ጠያቄ እደውላለሁ። እሺ አመሰግናለሁ። እጠብቃለሁ። በይ ደህና ሁኚሽ። እሺ አመሰግናለሁ። ደህና ዋል።
ሄሎ ጌች። ምን ነው መክሊቴ? በጣም እየፈራሁ ነው። በር ተንኳኩቶ ስከፍት ማንም የለም። በቃ እሱ ነው የሚሆነው። ማን? አባትሽ ነዋ። እንዴት? ታዲያ ለምን ሄደ? በሩን ስከፍተው እኮ ማንም የለም። ታዲያ ምን ያድርግ? ያው አንቺ እንዳትያዥበት ብሎ ነዋ። ቆይ ወንጀል ሰራ እንዴ? እኔ ሳላቅ። ተፈላጊ ለመሆኑ እኮ ወንጀል መስራት አይጠበቅበትም። እኔ አሁንም ምንም አልገባኝም። ምኑ ነው የማይገባሽ? ግልጽ እኮ ነው። ከአባትሽ ያለውን እውነትና ብላት ይፈልጋሉ። ለዛ ነው ሰው ሁሉ የሚፈልገው። እና እሺ ምን ይሻላል? ታገሽ። እሱ ፈልጎ ያመጣው ነገር የለም። ግድ የለም። እየተሰቃየ ቢሆን ነው ዝም ያለው። ወይኔ ጓደኛዬ። በህይወት እንዳለ እንኳን አረጋግጠህ ንገረኝ። አንቺ ግን ከባለፈው ጀምሮ በስልክ ሳወራሽ የፈራሽ ትመስያለሽ። አይ እኔ እየቀዥኝ ነው። ለዛ ነው። ምን ነው ደህና አይደለሽ? አይ እንደዚሁ ነው። ምንም ነገር እንዲሁ አይፈጠርም። ሌላ ስጋት አለብሽ? ሌላ ምን ስጋት ይኖራል ብለህ ነው? አየሽ፣ አባትሽ ብዙ ነገሮችን ሚስጥር የሚያደርጋቸው አንቺ እንዳትሳቀቂ ነው። ጌች እባክህ